ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ እፎይታ ቲዩብ ነው። በዚህ ቪዲዮ ላይ ቦርጭን በቀላሉ ለማጥፋት የሚረዱ 10 ዘዴዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በመጀመሪያ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንዲሁም የደወል ምልክቷን በመጫን ሁልጊዜ የምንለቃቸውን አዝናኝና አስተማሪ ቪዲዮዎችን መከታተል ትችላላችሁ። አንደኛ፣ ስኳር የበዛባቸውን ምግቦች መቀነስ። ስኳር የበዛባቸው ምግቦች ውስጥ ፍሩክቶስ የተሰኘ የስኳር አይነት ይገኛል። የዚህም የስኳር አይነት በሰውነታችን ውስጥ በብዛት መከማቸት ለተለያዩ ስር የሰደዱ በሽታዎች ከማጋለጡም በላይ በሆዳችን ላይ የስብ መከማቸትን ወይም ቦርጭን ያስከትላል። ስለዚህ ስኳር የበዛባቸው ምግቦች መቀነስ ቦርጭን ለመቀነስ በምናደርገው ጥረት ከፍተኛ የሆነ ጠቀሜታ አለው። ሁለተኛ፣ ከፍተኛ ፕሮቲን ያላቸው ምግቦች መመገብ። ከፍተኛ የፕሮቲን ይዘት ያላቸው ምግቦች በምንመገብበት ጊዜ PYY የተባለው ሆርሞን በሰውነታችን ውስጥ ይመነጫል። ይህም ሆርሞን የምግብ ፍላጎታችንን በመቀነስ ብዙ የመመገብ እድላችንን ስለሚቀንስ ክብደትን ብሎም ቦርጭን ለመቀነስ ቀጥተኛ ጠቀሜታ አለው። ሌላው የፕሮቲን ጥቅም ቶሎ መፈጨት መቻሉ ሲሆን ክብደትን በምንቀንስበት ጊዜም ከፍተኛ የጡንቻ ክምችት እንዲኖረን ይረዳናል። ጥናቶች እንደሚያሳዩት ብዙ ፕሮቲን ያላቸው ምግቦች የሚመገቡ ሰዎች ከማይመገቡ ሰዎች ይልቅ ዝቅተኛ የቦርጭ መጠን አላቸው። ከፍተኛ ፕሮቲን ያላቸው ምግቦች የምንላቸው የምግብ አይነቶች አሳ፣ እንቁላል፣ ወተት፣ ባቄላ፣ ስጋና የመሳሰሉት ናቸው። ሶስተኛ፣ አልኮልን አብዝቶ አለመጠጣት። ጥናቶች እንደሚያሳዩት የአልኮል መጠጦችን አብዝቶ መጠጣት ሆዳችን አካባቢ ስብ እንዲከማች ያደርጋል። በ2000 ሰዎች ላይ በተደረገው ጥናት መሰረት ሁልጊዜ በቀን 1 እና ከዛ በታች የሚጠጡ ሰዎች አነስተኛ ቦርጭ ሲኖራቸው፣ በብዛት የሚጠቀሙት ደግሞ ከፍ ያለ ቦርጭ መጠን እንዳላቸው ተረጋግጧል። አራተኛ፣ ጭንቀትን ወይም ስትረስን መቀነስ። በምንጨነቅበት ጊዜ አድሬናል እጢዎቻችን ኮርቲሶል የሚባል ሆርሞን ያመነጫሉ። ይህም ሆርሞን የጭንቀት ሆርሞን በመባል ይታወቃል። ታዲያ የዚህ ሆርሞን በሰውነታችን ውስጥ መመረት ከፍተኛ የሆነ የምግብ ፍላጎት መጨመርን ስለሚያስከትል ሳንፈልግ ብዙ ምግብ እንድንመገብ ያስገድደናል። ከዚህም በተጨማሪ ሆርሞኑ ሆዳችን አካባቢ የስብ መከማቸትን ያፋጥናል። ስለዚህ በቻልነው መጠን ጭንቀትን መቀነስ ቦርጭን ለመቀነስ አስፈላጊ ተግባር ነው። አምስተኛ፣ በቂ የሆነ እንቅልፍ ማግኘት። እንቅልፍ ለጤንነት ዋነኛ ተግባሮች ሲሆን የተለያዩ ጥናቶች እንደሚያመለክቱት አንድ ሰው በቂ የሆነ እንቅልፍ የማያገኝ ከሆነ ክብደትን የመጨመር እድሉ ከፍተኛ ነው። በ16 ዓመት ጥናት ውስጥ 69,000 ሴቶች ላይ በተደረገው ጥናት በቀን ከ5 ሰዓት በታች የሚተኙ ሁሉም በሚባል ደረጃ ክብደታቸው መጨመሩ ተረጋግጧል። ስድስተኛ፣ አፕል ሲደርን መጠቀም። አንድ ጥናት እንደሚያመለክተው በምግባችን ውስጥ 1 ማንኪያ አፕል ሲደርን ከአትክልት ጋር በማዋሃድ መጠቀም በ12 ሳምንታት ውስጥ 1.4 ሴንቲሜትር የወገብ ውፍረትን እንድንቀንስ ይረዳናል። ሰባተኛ፣ ቃሪያን ከምግባችን ጋር አብሮ መመገብ። በሀገራችን ኢትዮጵያ በብዛት ለምግብነት የሚያገለግለው ቃሪያ ስብን ወይም ፋትን ለመቀነስ ፍቱን መድኃኒት እንደሆነ በምርምር ተረጋግጧል። በውስጡ ካፕሲያሲን የተሰኘ ንጥረ ነገር ያለው ሲሆን በውስጣችን ያለውን የሙቀት መጠን በመጨመር በሰውነታችን ውስጥ የተከማቸውን ስብ በመቅለጥና ብዙ ካሎሪ በማቃጠል ጉልህ አስተዋጽኦ ያደርጋል። ስምንተኛ፣ አረንጓዴ ሻይ ወይም ግሪን ቲ እና የዝንጅብል ሻይ መጠጣት። አረንጓዴ ሻይ በውስጡ ብዙ ለጤና ጠቃሚ የሆኑ ንጥረ ነገሮችን የያዘ ሲሆን በተጨማሪም አእምሯችንን ስራ ለማሳደግና ስብን ወይም ፋትን ለመቀነስ ይረዳናል። ሌላኛው ደግሞ የዝንጅብል ሻይ መጠጣት ሲሆን በተፈጥሮ ዝንጅብል የምግብ መፈጨትን ለማፋጠን ትልቅ አስተዋጽኦ እንዳለው የተለያዩ ምርምሮች ይናገራሉ። ልክ እንደ ቃሪያ ዝንጅብልም የሰውነታችንን ሙቀት በመጨመር የስብ ክምችቱን ለመቃጠልና የኮሌስትሮል መጠንን ለመቀነስ ይረዳናል። ዘጠነኛ፣ ውሃ መጠጣት። ምግብ ከመመገባችን በፊት 30 ደቂቃ ቀደም ብሎ 1 ብርጭቆ ውሃ መጠጣት ክብደትን እንዲሁም ቦርጭን ለመቀነስ ከፍተኛ ጠቀሜታ እንዳለው ጥናቶች ይፋ አድርገዋል። አስረኛ፣ የሰውነት እንቅስቃሴዎችን መስራት። እንደሚታወቀው ሁሉም የስፖርታዊ እንቅስቃሴዎች ክብደትና ቦርጭን ለመቀነስ አስተዋጽኦ ያላቸው ቢሆንም በተለየ መንገድ ግን ኤሮቢክ የሰውነት እንቅስቃሴዎች ሸንቃጣ የወገብ ቅርጽ እንዲኖረን በማድረግ የሚስተካከላቸው እንደሌለ ይነገራል። መሮጥ፣ የ30 ደቂቃ የእግር ጉዞ ማድረግ፣ ዋና መዋኘት፣ ገመድ ዝላይ ከብዙ ጥቂቶቹ ሲሆኑ እነዚህን እንቅስቃሴዎች በማዘውተር ጤናችሁንና የሰውነት ቁመናችሁን ማስተካከል ትችላላችሁ። ስለተከታተላችሁ እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ቻው።